ይሄ አሁን አራተኛ ስቴጅ ነው ነው። እኔ ጠላት በፍጹም የሚገርማቸው ስዊዘርላንድ ውስጥ ጠላት የለኝም። ጠላት የምለው መቼስ ያው ሴት ቤት የሚልከሰከሱት ካልሆኑ በስተቀር። ስለዚህ ጠላቴ ቤቴ ውስጥ የሚልከሰከሱ ሰላሜን ያሳጡ ናቸው እንጂ ስዊዘርላንዳውያን ጠላቴ ናቸው ብዬ አላስብም። ሁለተኛ አሜሪካውያንም ጠላት አይደሉም። ጠላት የለኝም ነው። በተረፈ በአፍሪካ ውስጥም ጠላት የለኝም። በኢትዮጵያ ውስጥም ጠላት የለኝም። የትም ጠላት የለኝም። እኔ በምን ጉዳይ ጠላት እንደሚፈጥሩልኝ ሁሉ አላውቅም ነው። ባልሆነ ነገር የሚፈጣጥሩት ነገር እጅግ ያስቀኛልና እኔ የማላውቃቸውን ሰዎች እንደማውቃቸው አድርገው ሁሉ ሲሰሩ ይገርመኛል። መንገድ ላይ በአንድ ቀን የተዋወቅካቸውን ሰዎች ሁሉ ሂስትሪያቸውን ወደ እኔ ለመገልበጥ ይፈልጋሉ። ያን ያህል ድድብና ይገርመኛል ነው። የማላውቃቸውን ሰዎች ዛሬ ሰላም ምናምን ብለህ መንገድ ላይ ስታልፍ ስለነሱ ሂስትሪ ወይ ስለነሱ ምናምን ስትሰማት አንዳንዴ ትደነግጣለህና ብዙ ሰዎች እንደዚህ ታሪክ ምናምን እንጠይቃለሁ መንገድ ላይ ስናወራ ምናምን ታሪክ እንዴት ነው ያንተ ህይወት ታውቃለህ? ኢትዮጵያ ባህላችን ነው እንዴት ነው ህይወት እንዴት ነው ምናምን ማለት። እዚህ ግን ስትጠይቅ በቃ አሁን ያየሁት ነገር እኔ ሰላም የምላቸው ነገሮች ሰዎች ሁሉ ማላቃቸው እኮ ናቸው። እንደማውቃቸው አድርገው ነው ዓለም የሚያታልሉት እና ከባድ አስፈሪ ነገሮች ናቸው። እና እነዚህ ነገሮች ሪከርድ አድርጌ ሳስቀምጥ ለምን አናላይዝ ማድረግ በሚገባኝ ቀን አናላይዝ አድርገዋለሁ ማለት ነው። እያንዳንዱ ቪዲዮ እንደ አንድ ቅርንጫፍ አድርጌ ነው መከፍተው። ነገር ግን እያንዳንዱ ቪዲዮ ወደፊት በሰፊው አናላይዝ የሚደረግበት ጉዳይ ነው። ጀስት እንዳለ አለመርሳት እያንዳንዱ ካጋጠመኝ መከራዎች ውስጥ እያንዳንዳቸው መቅዳት ጀምራለሁ ማለት ነው። እና እኔ የደረሰብኝ መከራ እንጂ ለሰው ወይ ለሰው ታሪክ አይደለም። ከዛ በተረፈ ምንም አይነት ነገር እኔ እነሱ በሚያስቡት ዳይሬክሽን ውስጥ እንደሌለው ነው ማቀው። ያ ነው ልዩነታችን ማለት ነው። የሚቀጥለው ቪዲዮ ደግሞ ሌላ አንቀጽ ሰጠዋለሁ። እያንዳንዱ በየራሱ ለ7 ዓመት የሳፈር ያደረኩትን ነገር ማለት ነው።